ይስጥልን ውድና የተከበራችሁ ተመልካቾቻችን ወደ እናንተ የምናደርሰው አውቶሞቲቭን ከነጃት ጋር ነው። በዚህ ፕሮግራማችን ላይ ከባድና ቀላል እንዲሁም ማሽነሪ ተሽከርካሪዎችን በሰፊው የምንዳስስ ይሆናል። ከመላው የስቱዲዮ ባለሙያ ጋር አብሬያችሁ ቆይታ የማደርገው እኔ ነጃት እንድሪስ ነኝ። የዛሬው ፕሮግራማችን እጅግ በጣም ለየት የሚያደርገው ቦዲ ጥገና ላይ እንዲሁም ደግሞ ቀለም ቀቢዎችን ነው ይዤ የቀረብኩትኝ። በቦዲ ጥገና ላይ አቶ አለም አርአያን እጋብዛለሁኝ። በቀለም ላይ ደግሞ የሴት አውቶሞቲቭ ባለሙያ ሆነች የመኪና ቀለም የምትቀባ እንስትን ነው ይዤላችሁ የመጣሁትኝ። ለየት የሚያደርገውም እሷን ነው። በቅድሚያ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ራስሽን ለተመልካቾች አስተዋውቂልኝ። ዮርዳኖስ ተሾመ እባላለሁኝ። የመኪና አካል ዝግጅት እና ቀለም ቀቢ ነኝ። በጣም ደስ ይላል። እስኪ ስለ ስራው ወይም ደግሞ ስለ ሙያው ከማውራታችን በፊት ስለ አንቺ እናውራና ወደ አውቶሞቲቭ ሙያ እንዴት ገባሽ? ወደ አውቶሞቲቭ ሙያ የገባሁት በአባቴ አማካኝነት ነው። አባቴ እንደዚህ አይነት ስራዎችን ይሰራ ነበር እና በቃ እሱን አይቼ ነው። ግን ከአውቶ ወይም ደግሞ መካኒክ ከሚባለው ፊልድ ግን ሺፍት ያደረኩት ኢክራም አውቶሞቲቭን አይቼ ነው። እሷን በማየቴ ነው በቃ ወደዚህ ሙያ ውስጥ የገባሁት። ልክ ኢክራም አውቶሞቲቭን በቴሌቪዥን በምትመለከቺ ሰዓት የእሷ ስራ በውስጥሽ ገብቶ ነው ወይስ? ማለት ደስ ይላል፣ ለስራ ያላት ተነሳሽነት ደስ ይላል። የምትሰራው ነገር እያንዳንዱን ነገር ስከታተል በቃ ወደዚህ ነው ከአውቶሞቲቭ ወደ ቀለሙ መኪናን ወደ ማሳመር ሄድሽ ማለት ነው። አሁን ሴት ስትሆኚ አውቶሞቲቭ ላይ ሴት በብዛት የለም እንደ ሀገር። አሁን ላይ እንደውም የተሻለ ነው እና ከአውቶሞቲቭ ምን አይነት ተጽዕኖ አለው ሴቶች እና አውቶሞቲቭ? እንደውም ባይገርምሽ ሰው ብዙ ነገር ሊል ይችላል። ግን እኔ ያጋጠመኝ ነገር ምንድነው ወንዶች ሴት ስትሆኚ እንደውም በደንብ ይደግፉሻል፣ ያዝኑልሻል እና እንደዚህ አይነት ሰዎች ናቸው እንጂ ገጠመኝ በጭራሽ ይሄ ስራውን እንድተወው ያማረረኝም ምናምን አይነት ሰው አላጋጠመኝም እስካሁን ድረስ። የምርሽን ነው? በጣም የሚገርም ነው። ትምህርት ስትማሪ ሴቶች ነበሩ በአቅራቢያሽ ትምህርት ላይ? አዎ አብሮኝ የተማሩ 2 ሴቶች ነበሩ ስንማር ማለት ነው። በጣም እድለኛ ነሽ። አዎ እኔ በተማርኩኝ ሰዓት ምንም አይነት ሴቶች አልነበሩም፣ እንዳለ ወንዶች ነበሩ። 24 ተማሪዎች ነበርን። ከ24 ወንድ አንድ ብቸኛ ሴት ተማሪ ነበርኩኝ። ስራም ላይ ስንሄድ ደግሞ በአጋጣሚ ብቸኛ ሴት መካኒክ ነበርኩኝና ትንሽ ከከስተመሮች ጋር የሚመጣ ፊድባክ ትንሽ ይደብር ነበርና አንቺ ጋርስ እንዴት ነበር? ያ እኔ ያለሁበት እኔ እንጃ እስካሁን ምንም አይነት መጥፎ ነገር አላጋጠመኝም። ስልሽ ሲወራ ትሰሚያለሽ ምናምን ሴት ስትሆኚ ይነቁሻል ወይ ምናምን አይነት ነገር። ግን እኔ ግን አጠገቤ የነበሩ ሰዎች እንደውም የሚገፉኝ ናቸው። እዚህ ቦታ ላይ የሚያደረሱኝ አብሮኝ የነበሩ አብሮኝ የሰሩ ሰዎች ናቸው። ከመጀመሪያ ቅጥሬ ጀምሮ በደንብ እንድቀጥልበት ነው ሲገፋፉኝ የነበረው እንጂ እስካሁን ድረስ ያማረረኝም እንድጠላው ያደረገኝም ሰው የለም። እሺ ወደ ርዕሰ ጉዳያችን እንግባና አንድ መኪና የቦዲ ችግር ያጋጥመዋል። ከዛ የቦዲ ችግር ካጋጠመው በኋላ ባትላሚራዎች ወይም ደግሞ ቦዲ ማኖች እነሱ ከሰሩት በኋላ ቀጥታ የሚመጣው ወደ እናንተ ነው እና ያ ከተሰራ በኋላ እናንተ ጋር ሲመጣ የመጀመሪያ ስራችሁ ምንድን ነው? ስራ ወደኛ ጋራ ሲመጣ መጀመሪያ አይተን እንረከባለን። ስልሽ ሲቀጠቀጥ ሲታረም ያልታዩ ነገሮች ሊኖሩ ስለሚችሉ እያንዳንዱ ነገር በጥንቃቄ አይተን እንረከባለን። ከዛ በኋላ እንግዲህ ካትጃሪ ማድረግ ነው ማንሳት ነው የምንጀምረው። ማለት ሲቀጠቀጥ ምናምን ነገር እንትን ያሉ የተበላሹ ነገሮችን መጸዳት አለበት። ዘይት ላይ ምናምን እኮ አይደረግም። ለምሳሌ የሆነ የመፈንዳት ባህሪ ያለውና እንደዛ እንዳይሆን እያንዳንዱ ነገር አጥበን አስተካክለን በእያንዳንዱ ብርጭቆ ወረቀቶች አሉ ይባላል ወይም ደግሞ ሳንድ ፔፐር እነሱን አሽተን ከዛ ስቶኮ እናደርጋለን ማለት ነው። ከዛ ስቶኮ ከተደረገ በኋላ ድጋሚ ስቶኮ ይጠፋል ነው ወይስ በዛው ላይ? ስቶኮ ከተደረገ በኋላ ፊለር ወይም ፕራይመሪ የሚባል ቀለም አይነት አለ። እዛ እሱን እንቀባለን። እሱ ደግሞ ማረሚያ ማለት በቃ እያንዳንዱን ችግሮች ቀለም ሲቀባ በደንብ ጎልቶ ይታዩሻል ነው። ከዛ በኋላ የሚታረሙ ከዛ ድጋሚ ተቀብቶ ነው ወደ ፋይናል የሚሄደው ማለት ነው። ከዛ ማረሚያ ከተቀባ በኋላ ችግሩ ድጋሚ ሊታይ ይችላል ማለት ነው። የስቶኮ ተቀብቶ ከዛ ማረሚያ ተቀብቶ ከዛ ደግሞ ሌላም ችግር ልናወጣለት እንችላለን ማለት ነው። ይሄ ማረሚያ የሚባለውን የቀለም አይነት ከቀባሹ በኋላ እያንዳንዱን ነገር ስታይ ስልሽ አንቺ ሰው ነሽ እና ያው ሰው እንደመሆንሽ መጠን
ላንቺ ላይታዩሽ የሚችሉ ነገሮች አሉ። ያ ግን እነዛን ነገሮች እንድታያቸው ያደርግሻል ማለት ነው። ችግር ካለበት ምንድን ነው የሚደረገው? መታረም አለበት። ድጋሚ ስቶኮ ይደረጋል። ድጋሚ ስቶኮ ነው እንጂ የሚደረገው ወደ ባትላሚራ ወደ ቦዲማን አይሄድም። እሱንማ አይተሽ ነው መጀመሪያ የምትረከቢው። መጀመሪያ አይተሽ ትረከቢያለሽ። ከዛ በኋላ መጽዳት ያለበትን አጽድተሽ የብርጭቆ ወረቀቶች ወይም የሳንድ ፔፐር አይነቶች አሉ። እነሱን እንግዲህ በየሂደቱ እያደረግሽ መስራት ነው የሚሆነው። ከዛ ማረሚያ ከቀባን በኋላ ምንድን ነው የምናደርገው? ማረሚያ ከቀባን በኋላ የመጨረሻ ስቶኮ አድርገን አርመን ማረሚያ ከቀባን በኋላ የቀለም አይነት አለ። ቀለም ሳይሆን መጀመሪያ መሸፈኛ ተብሎ የሚሰጥሽ የቀለም አይነት አለ ስልሽ ራሱን ሳይሆን ግን ተመሳሳይ የሆነ ማለት ነው። ከዛ እሱን ትቀቢያለሽ። ከዛ በኋላ ወደ ፋይናል ቀለም ትሄጃለሽ ማለት ነው። ወደ ፋይናል ቀለም ከሄድን በኋላ ፋይናል ቀለም ስንቀባ እንዴት ነው? አሁን ይመስለኛል ቀላል ተሽከርካሪ ሲሆን፣ ከባድ ተሽከርካሪ ሲሆንና ማሽነሪ ሲሆን የሶስቱም የቀለም አቀባብ ይለያያሉ። አሁን የከባድ መኪኖች አብዛኛውን ጊዜ አውቶክሊር የሚባል የቀለም አይነት ነው የሚቀቡት። አውቶክሊር የሚባለው የቀለም አይነት ራሱ የሚያንጸባርቅ አይነት የቀለም አይነት ነው እንጂ ተጨማሪ ዘይት ምናምን የሚቀባ አይነት የቀለም አይነት አይደለም። ቀላል መኪኖች ላይ ስትሄጂ በእርግጥ አውቶክሊር የሚቀቡ ቀላል መኪኖችም አሉ፣ ግን በብዛት እነዚህ ሜታሊክ የሚባሉ ፐርል የሚባሉ የቀለም አይነቶችን ነው የሚቀቡት እነሱ ዘይት የሚያስፈልጋቸው ማለት ነው። ቀለሙ ብቻውን ምንም አይደለም። በቃ የሆነ ልክ ማረሚያ እንደተቀባ ነው የሚሆነው። ዘይት ሲቀባ ነው የሚያንጸባርቁት እነሱ። እነዚህ ግን የራሳቸው የሆነ ዘይት ወይም ነጸብራቅ ነገር አላቸው አውቶክሊር የሚባሉት የቀለም አይነቶች። ወደ ፋይናል እንለፍና ፋይናል ቀለም ከተቀባ በኋላ ምንድን ነው የሚደረገው? ፋይናል ቀለም ከተቀባ በኋላ ያው ይደርቃል፣ ፖሊሽ ይደረጋሉ። ፖሊሽ የሚደረገው በቃ አንደኛ የሰራሽውንም ስራ ለማየት ነው ማለት ትችላለሽ፣ እና ደግሞ የበለጠ ደግሞ ውበት ይጨምርለታል። ፖሊሽ ማድረጉ ውበት ይሰጠዋል በጣም። ለዛ ነው የምናደርገው። ስለዚህ ምን ያህል ጊዜ ይፈጃል? ቀለም ከደረሰ በኋላ አንድ መኪና ምን ያህል ጊዜ ሊፈጅበት ይችላል? ማለት አሁን አንድ መኪና ከባትላሜራ ወጥቶ ወደ ቀለም ሲገባ ስራው ከተጀመረ ጀምሮ ምን ያህል ጊዜ ስቴፑ ነው? ስቶኮ ሲቀባ፣ ከዛ ማረሚያ ሲቀባ፣ ከዛ አውቶክሊር ሲቀባ፣ ከዛ ፋይናል እስኪቀባ ድረስ ያለው ስቴፕ ምን ያህል ጊዜ ሊወስድ ይችላል? እሱ እንደ መኪናው የጉዳት አይነት ነው። በጣም ጉዳት ካለ በጣም ረጅም ጊዜ ሊፈጅ ይችላል። ጉዳት ከሌላቸው ደግሞ በትንሽ ጊዜ የሚወጡ በሳምንት ውስጥ በ3 ቀን ውስጥ የሚወጡ መኪኖች ሊኖሩ ይችላሉ። እንደ ጉዳቱ አይነት ነው፣ እንደ ጉዳት መጠኑ ነው። በቀጣይ ደግሞ ለተመልካቾቼ ከሴቶችም ጋር ተያይዞ ማስተላለፍ የምትፈልገው የመጨረሻ መልእክትሽን? እኔ ማስተላለፍ የምፈልገው መልእክት ማንም ሰው እችላለሁ ካለ ይችላል። የፈለገው ሙያ ላይ ይሁን ግን እችላለሁ ካለ ይችላል። በቃ መስራት የሚፈልገውን ነገር ማንኛውም ሰው ወንድም ይሁን ሴት ይስራ፣ ይለወጣል። እውነት በጣም ነው የማመሰግነው። ጊዜሽን ሰጥተሽ እዚህ ድረስ መጥተሽ ኢንተርቪው ስለተደረግሽልኝ በተመልካቾቼ ስም ከልብ አመሰግናለሁኝ። እየተከታተላችሁ የምትገኙት አውቶሞቲቭን ከነጃት ጋር ነው። ምርትና አገልግሎቱን እንዲሁም ሀሳብ አስተያየቱን እስክሪኑ ላይ በምትመለከቱት ስልክ ቁጥር ብታስቀምጡልን ይደርሰናል። ከአቶ አለም አርአያ ጋር የቦዲ ጥገና ምን ይመስላል በሚል ርዕሰ ጉዳይ ላይ ትንሽ ቆይታ እናደርጋለን።